አለምዬ ብሩክና እኔን መለያየት ማለት ሁለት ተራሮችን ከፍቶ እንደማራራቅ ከባድ ነው። እሺ ችግር የለውም ቅድስት፣ አይንሽን እንድትገልጪ ብቻ ነው የማደርግሽ። ይኸውልሽ አለምዬ ከኔ ጋር ከመጋጨት ውጪ ሌላ ምንም የምታገኘው ነገር የለም። ይልቅ ከተሳካልሽ መድብልን ጠበቅ አድርገሽ ቆይ አንተ ምን ያሰብክ? ብራምባርሽ ለመስማት እየቀለድክ እየቀለድኩ አይደለም። ቅድስት አታቅፊኝም? አቅፈሽ አትተኝም? ስንት ጊዜ ታክሰን እንደዚህ እየቀለድን? እኔ እኮ ነኝ ያስጠበቅኩሽ ቅድስት። ይህን ዓለም ደግሞ ነው ያውቀዋለሁ። ላንቺ ነው አዲስ፣ ግን ደግሞ አትፍሪሽ። ቆይ ዛሬ መጀመሪያ ብንጋባ ይሻላል። ከመጋባታችን በፊት እኮ ብንሞክረው ጥሩ። ብሩኬ አንተም እኮ ፈርተሃል። በቃ ይቅርብህ። ፈርቻለሁ አይደል? አዎ ይኸው እያላባክ እኮ ስለፈራ ስለምን እያሰብሽ ነው? በጣም ኩራተኛ ነህ። ስለኔ ኩራተኝነት ነው እያሰብሻለሽ? አይደለም ግን ደግሞ በጣም ትኮራለህ። ወንድ ልጅ እኮ ነኝ። ወንድ ልጅ ደግሞ ኩራቱ ውበቱ ነው። እባክህ እኔ በቀላሉ የምሻወር ሴት አይደለሁም። እውነት ለመናገር የአንቺ ሴትነት ታይቶኝ የማያውቅ። ምን ማለት ነው? ዓለምነትሽ እንጂ ሴትነትሽን በፍጹም አስተውየውም አይቼውም አላውቅም። ይሄ ደግሞ ምን አይነት ንቀት ነው? ንቀት አይደለም። አንቺስ ልክ ነሽ። አጠያይቅሽ፣ ሁኔታሽ ልክ አይደለም። ዛሬ አንተ ጋር ነው የማድረው። በእርግጥ ከኔ ጋር መተኛት ነው የምትፈልጊው? አዎ በትክክል አንተ ጋር ማድረግ እፈልጋለሁ። እውነት? በጣም ደስ ይለኛል። በእርግጥ በመጨረሻም የሰማነው ድምፅ የቅድስት ድምፅ ሊሆን ይችላል ማለት ነው። ግን ደግሞ እኛ እንዳሰብነው ቅድስት ክብሯን አሳልፋ ለብሩክ የሰጠችበት ድምፅ ላይሆን ይችላል ማለት ነው። ለምን ከተባለ ቀደም ብሎ ሲያወሩ የነበረውን ነገር ማስታወስ እንችላለን ማለት ነው። ቅድስት እዛ ጋ ያን ያክል አለሜ የምትፈልገው ያክል ሰርግ ባይሆን ራሱ ቀለል ያለች ሰርግ አዘጋጅቶ በስነ ስርዓት ወይ ደግሞ በትክክለኛው መንገድ ተጋብቶ የሰርጓ ዕለት በዛን ቀን ምሽት ነው ክብሯን አሳልፋ ለብሩክ መስጠት የምትፈልገው ማለት ነው። በዚህ ጉዳይ ደግሞ ሁለቱም አውርቶበት ተስማምቷል ማለት ነው። ምንም እንኳን ብሩክ ከሰርጉ በፊትም ይሄንን ነገር ብናደርግ ምን ችግር አለው የሚለውን ነገር ቢጠይቃትም ማለት ነው። ከዚህም በፊት ብዙ ጊዜ ጠብቀን ነበር፣ ትንሽ ጊዜ እንታገስ በሚለው ነገር ተስማምቶ አሁን ደግሞ በመጨረሻ የሰማነው ድምፅ ቅድስት ክብሯን አሳልፋ ለብሩክ ሰጥታለች የሚለውን ነገር ልናነሳ አንችልም ማለት ነው። በእርግጥ ብሩክም ይሄንን ነገር እየጠየቀው ወይ ደግሞ ከቅድስት ጋር እንደዚህ አይነት ነገር ማድረግ የፈለገው ቅድስት ቀደም ብላ የጠየቀችው ጥያቄ ነበረ ማለት ነው። ልጅ መውለድ እፈልጋለሁ፣ ወንድ ልጅ ማርገዝ እፈልጋለሁ የሚለውን ነገር ጠይቃው ነበር። እዚህ ጋር ደግሞ አለሜ የምትፈልገውን ያህል ሰርግ ለመደገስ እጃቸው ላይ ገንዘብ የለም። ያኔ ብሩክ የታመመ ጊዜ ብዙ ገንዘባቸውን በሕክምና ወጪ ጨርሷልና አሁን ላይ ያን ያክል ሰርግ ሊደግሱ አይችሉም። ይሄ ይመስላል ብሩክን በጣም ያስጨነቀውና በጣም እንዲተክዝ እንዲያስብ ያደረገው ማለት ነው። እናም ደግሞ ቅድስት ራሱ አለሜ እንዲህ ብላኛለች፣ እስከዛሬ እኮ ካንቺ ጋር እንደዚህ አይነት ነገር ያላደረገው ስለማይወድሽ ነው የሚለውን ነገር አንስታልኛለች ብላ ቅድስት ራሷ ለብሩክ ስትነግረው ሁለት ነገር ሆኖ ተደራርቦበታል ማለት ነው። ቅድስት እዛ ጋር ማርገዝ እፈልጋለሁ፣ መውለድ እፈልጋለሁ የምትለው ነገር አለ። አለሜ ደግሞ እስከዛሬ እንዴት ዝም አለሽ የሚለውን ነገር ማንሳቷ ብሩክ ዛሬ ላይ ቅድስትን ይሄንን ጥያቄ እንዲጠይቃት አድርጎታል ማለት ነው። ግን ደግሞ ቅድስት እዛ ጋር እንዳለችው ቀለል ያለ ሰርግ የቀለበት ፕሮግራምም ሊሆን ይችላል። የዚያን ያክል ቀለል ያለ ሰርግ አድርጎ ሁለቱ አብሮ መሆን ይችላሉ ማለት ነው። አለሜ ደግሞ እዚህ ጋር የምታነሳው ጥያቄ ጭራሽ ህይወታቸውን ሌላ አቅጣጫ እንዲይዝ የሚያደርግ ነገር ነው ማለት ነው። አሁን ላይ የሚተዳደሩበትን ወይ ደግሞ የሚኖሩበትን ገንዘብ
አለሜ የምትፈልገውን ያህል ሰርግ እንደግዝ፣ ድል አድርገን ትልቅ ሰርግ አድርገን ከዛም በኋላ ከቅድስት ጋር ህይወት እንመስርት የሚለውን ነገር ካሰቡ ምናልባት ከዛም በኋላ እጃቸው ባዶ ሊቀር ይችላል ማለት ነው። አለሜ በእርግጥ አሁን ላይ ብሩክ ቅድስትን ባያገባትና ቅድስት ሌላ ሰው ብታገባ በጣም ደስ ይላታል። ለምን ከተባለ እዛ ጋር ልጅ አለችው የሚለውን ነገር ስለምታስብ እሷ በትንሽ በትልቁ ወይ ደግሞ ሰበብ ፈልጋ የሆነ ነገር አድርጋ ብሩክና ቅድስት ቢለያዩ በጣም ደስ ይላታል ማለት ነው። ግን ደግሞ ይሄ ነገር በጭራሽ አይሆንም። ቅድስት ፈልጋ ነው ብሩክ ልጅ እንዳለው አውቃ የገባችበት ማለት ነው። እሷ በእርግጥ ብሩክ ያኔ ከማህሌት ጋር በነበረበት ሰዓት በትዳር ላይ ሆኖ ማህሌት ምንም እንኳን ክፉ ብትሆንም ብሩክ ላይ ተንኮል ብታስብም እሷ ከዛን ጊዜ ጀምራ ነበር ብሩክን ማፍቀር የጀመረችው ማለት ነው። እዚህ ጋር ደግሞ አለሜ ልጅ አለው እንዴት ይሄን ታገቢያለሽ? ላንቺ ከዚህ በላይ የሆነ ሰው ነው የሚገባሽ የሚለው ነገር ብታነሳላት ራሱ ምናልባት አለሜና ቅድስት ተጣልቶ አለሜ ከዛ ቤት ትሄዳለች እንጂ ብሩክና ቅድስት አለሜ እንደምትፈልገው በጭራሽ አይለያዩም ማለት ነው። ሌላው ነገር ደግሞ አለሜ አሁን ላይ መድብልን ያፈቀረች ይመስላል ማለት ነው። እዛ ጋር ከቅድስት ጋር እንወራረድ በሚለው በውርርድ መልክ መድብልን ለመቅረብ ብታስብም ግን ደግሞ እሷ ከልቧ መድብልን የወደደችው ወይ ደግሞ እሱ ለመቅረብ የፈለገች ይመስላል ማለት ነው። ዛሬ ላይ ግን መድብልን የጠየቀችው ጥያቄ መድብል በጣም እንዲንቃት ወይ ደግሞ ከዚህ በኋላ ለሷ ምንም አይነት ከበሬታ እንዳይኖር ያደርጋታል ማለት ነው። ዛሬውኑ ተነስታ ከመድብል ጋር አንድም ቀን በስነ ስርዓት ቁጭ ብሎ አውርቶ ከማያውቁት ሰው ጋር ዛሬ ካንተ ጋር ማደር ፈልጋለሁ፣ አቅፌ መተኛት እፈልጋለሁ በሚለው እንደዚህ አይነት ጥያቄ መድብልን መጠየቋ መድብል ይባስ እንዲንቃት አድርጓታል ማለት ነው። በእርግጥ ከዚህም በፊትም መድብል እሷን ያከብራታል የሚለውን ነገር ማንሳት አንችልም ማለት ነው። መድብል እሷ ማን እንደሆነች ወይ ደግሞ አለሜ ምን አይነት ሴት እንደሆነች ያወቀው የዛን ቀን መታ በአንደኛው ቀን በማግስቱ ሳሎን ቁጭ ብላ እግሯን ሰቅላ ወይን ስትጠጣ ያያት ቀን ነው ማለት ነው። ከዛም በኋላ አለሜ ምን አይነት ሰው እንደሆነች ተገንዝቧል። ዛሬ ደግሞ ካንተ ጋር ማደር እፈልጋለሁ፣ ካንተ ጋር መተኛት እፈልጋለሁ የሚለውን ነገር ማንሳቷ መድብል ይበልጥ እንዲነቃት አድርጓል ማለት ነው። እሷ ደግሞ እንዴት እንዳሰበች ባይታወቅም እዛ ጋር ምንም እንኳን ከቅድስት ጋር ብትወራረድም መድብል እንዲህ ብለው ዛሬ ካንተ ጋር መተኛት እፈልጋለሁ ብለው ምናልባት የወንድነት ስሜቱ ተፈታትኖት እሺ ብሎ ከኔ ጋር ያድራል፣ ከዛም በኋላ እሱን በእጅ ያስገባለሁ፣ ለቅድስትም አሳያታለሁ በሚል እዛ ጋር ለቅድስት ቃል የገባችላት ነገር አለ። መድብልም በአንድ ሳምንት ውስጥ ፍቅር አስይዤው እግሬ ስር አንበርክኬው አሳይሻለሁ የሚለውን ነገር አስባ ነበርና ይሄ ደግሞ እሷ በመጨረሻ ያደረገችው ነገር ይባስ መድብል እንዲንቃት ያደርጋታል ማለት ነው። በእርግጥ እዛ ጋር መድብልም እያሾፈባት ነበር። ከኔ ጋር መደር ትፈልጊያለሽ? በጣም ደስ ይለኛል ብሎ እየሳቀባት ነበር። በመሃል ደግሞ የቅድስት ድምጽ ሁለቱንም አስደነገጣቸው እንጂ ምናልባት መድብል ያንን ድምጽ ባይሰሙ ኖሮ እሷ ላይ ሌላ ተንኮል ወይ ደግሞ ሌላ ሙድ የሚይዝባት ነገር ያደርግባት ነበር ማለት ነው። ሌላው ነገር ደግሞ መድብልና አለሜ እዛ ጋር እያወሩ ባለበት ሰዓት የሰሙት ድምጽ እነሱ እንዳሰቡት እኛም እንዳሰብነው ቅድስት ክብሯን አሳልፋ ለብሩክ ሰጥታ ቢሆን ከዛም በኋላ ምንድነው የሚፈጠረው የሚለውን ነገር ስናይ አለሜ በቀጥታ ከቅድስት ጋር እንደምትጣላ ወይ ደግሞ ይሄንን ነገር ለምን ታደርጊዋለሽ? ሳያገባሽ እንዴት ክብርሽን አሳልፈሽ ለሱ ትሰጪያለሽ? በሚለው ሁለቱ እንደሚጣሉ ወይ ደግሞ ቅድስትን እንደምትቆጣትም ግልጽ ነው ማለት ነው። ምናልባትም ከዛም በኋላ ሊሆን ይችላል ቅድስት አንቺ ምን ያገባሽ? ይሄ የኔ ህይወት ነው፣ እንደዚህ ሲጨናነቅ ማየት አልቻልኩም የሚለውን ነገር ልታነሳለት የምትችለው ማለት ነው። ግን ደግሞ ይሄ ነገር ሊሆን ይችላል ብለን የምንጠረጥረው ብሩክ እዛ ጋር ቅድስትን ይሄን ጥያቄ እየጠየቃት በጣም አልቦት ነበርና ምናልባት ቅድስት ይሄንን ነገር አስባበት የተወያዩበትን ነገር እንደገና ከልሶ በቃ አንተ ባልከው ሐሳብ ተስማምቻለሁ፣ ይሄንን ነገር ዛሬ ማድረግ እንችላለን፣ እንደዚህ መጨናነቅ የለብህም በሚለው በብሩክ ሐሳብ ተስማምታ ምናልባት ያንን ነገር ካደረገች ነው ማለት ነው። እኛ እስካየነው እስከ መጨረሻዋ ደቂቃ ድረስ ሁለቱ የተወያዩት ይሄንን ነገር አሁን ማድረግ የለብንም
እንደምንም ብለን መታገስ አለብን። ያንን ሁሉ ጊዜያቶች ታግሰን ዛሬ ላይ እንዲህ ማድረግ የለብንም የሚለውን ነገር አውርቶበት ነበር። ግን ደግሞ ከዛም በኋላ ምናልባት አይታወቅም ሁለቱም አውርቶ ሀሳባቸውን ሊቀይሩ ይችላሉ ማለት ነው። ግን ሀሳባቸውን ቀይሮ ቅድስት ያንን ነገር ካደረገች አለሜ ይንቅሻል፣ ከዚህም በኋላ ይተውሻል ወይ ደግሞ እንዴት እርግጠኛ ባልሆንሽበት ትዳር ውስጥ ክብርሽን አሳልፈሽ ለሱ ትሰጪያለሽ በሚለው ሁለቱ እንደሚጣሉ ግልጽ ነው ማለት ነው። ግን ደግሞ ብሩክ ያንን ነገር አያደርግምና ምናልባት ቅድስት እዛ ጋር የጠየቀችውን ነገር እኔ ማርገዝ እፈልጋለሁ፣ መውለድ እፈልጋለሁ ያለችውን ነገር ሀሳቧን ሊያሳካላትም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ማህሌት ነው። ማህሌት አሁን ላይ በራሷ በጣም ተስፋ ቆርጣለች ማለት ነው። በእርግጥ አሁን ላይ ካሌብ ወደ ውጭ ሀገር ስለሄደ ምናልባት ለተወሰነ ጊዜ እሱ እስከሚመጣ ድረስ እረፍት ልታገኝ ትችላለች። ከስራ ጫናዎች ነፃ ልትወጣ ትችላለች ማለት ነው። ግን ደግሞ አሁን ላይ እሷ እያሰበች ያለችው ወደ ራሷ ተመልሳ ወደ ህይወቷ ተመልሳ ያለችበትን ቦታ ነው እያየች ያለችው ማለት ነው። አሁን ላይ ምንም ሀብት የለኝም፣ አልወለድኩም፣ ልጅ የለኝም፣ ትዳር የለኝም የሚለውን ነገር እያሰበች ነው። በእርግጥ ይሄንን ነገር ያጣችው በራሷ ነው። ትዳሬን በጥንቃቄ ባለመያዜ ነው አሁን ላይ ሜዳ ላይ ወድቄ የቀረሁት የሚለውን ነገር እያሰበች ነው። እናም ደግሞ አሁን ላይ ራሷ ላይ መጥፎ ነገሮችን እያሰበች ነው ማለት ነው። ኖሬ ምን ይጠቅምኛል፣ በሞት ይሻለኛል የሚለውን ነገር እያነሳች ነውና ምናልባት ማህሌት በዚሁ ከቀጠለች ራሷ ላይ ሌላ አደጋ ልታደርስ የምትችልበት ሁኔታዎችም ሊፈጠሩ ይችላሉ ማለት ነው። ከሁሉም በላይ ደግሞ እሷ ስቃያዋ እንዲበዛ ወይ ደግሞ እንድትሰቃይና በራሷ ተማራ በህይወቷ ተስፋ እንድትቆርጥ ያደረጋት የካሌብ ትዕዛዝ ነው ማለት ነው። ካሌብ እሷ ልትሰራቸው የማትፈልገውን ስራዎች ወይ ደግሞ በጣም የምትፈራውን ነገር እያዘዛን ነውና ይሄ ነገር ደግሞ ከቀን ወደ ቀን ስቃያዋን እያባባሰው ስለሆነ ከዚህ ሁሉ ለምን ሞቼ አልገላገልም የሚለውን ነገር እያሰበች ነው። እንዳጠፋበት ካሌብ እጁ ረጅም ነውና ደስ ባለው ሰዓት ወይ ደግሞ የትም ቦታ ብትሆን በፈለገው ሰዓት እሷን መልሶ ማምጣት ይችላል ማለት ነው። ግን ደግሞ አሁን ላይ ይሄንን ነገር ከምታስብ በሞት ይሻለኛል፣ ራሴን ባጠፋ ይሻለኛል፣ ኖሬ አልጠቅምም፣ ኤፍራታ ራሱ እኔን ጥላ ሄዳለች ከምትል